ሰላም ሰላም ጋይስ እንደምናችሁ። ዛሬ በሮብ ትሬድ ሪካፕ ተመልሰናል። ባለፈው ቅዳሜ ላይ ለቄ ነበር የትሬድ ሪካፕ የሳምንቱን። ዛሬ ደግሞ በሰኞ ማክሰኞና የሮብ የሶስቱን አንድ ላይ ዛሬ ላይ ሪካፕ እናደርጋለን ማለት ነው። ከዛ በቀጣይ ቅዳሜ የሐሙስና የአርብ ሪካፕ እናደርጋለን። በዚህ 3 ቀን ውስጥ የገባዋቸው ትሬዶች 2 ናቸው። ሁለቱም ታርጌት ሂት አድርገዋል። አንደኛው ዩኤስዲ ጂፒዋይ ላይ ነው፣ ይሄኛው ማለት ነው። አንደኛው ደግሞ ጂቢፒ ዩኤስዲ ላይ ነው ማለት ነው። ይሄኛውን ቴክ ያደረኩት ዛሬ ነው ሮብ ላይ። ለምን ቴክ እንዳደረኩት እንመልከትና ወደ ጂቢፒ ዩኤስዲ እንሄዳለን። ሶ ወደዚህኛው ትሬድ ሪካፕ ስንገባ እንደምናየው መጀመሪያ ሊኩዲቲ ኤሪያዎች ነው ማርክ ያደረኩት። ከላይ ይሄ የምታዩት ዴይሊ አይአርኤል ነው እና ፕራይስ ወደዚህ ነው እየመጣ ያለው። ሶ ይህንን እንደምታዩት ይህን ማሲቭ የሆነ ሙቭ በ15 ሚኒት ከስንት ሰዓት ጀምሮ ከኤዥያን ሴሽን በኋላ በጣም ትልቅ ሙቭ ነው የሄደው። ሶ ቀጥታ ይህን 130 ፒፕስ ከሄደ በኋላ ድጋሚ ወደ ላይ ይቀጥላል ማለት ይነው። ትንሽ ከብዳል። የተወሰነ ሪቴስት አድርጎ ከዛ በኋላ ነው ፑልባክ አድርጎ የሚመጣ ማለት ነው ወደዚህ። ሶ አሁን የያዝነው ትሬድ እንትን ነው፣ ፑልባክ ትሬድ ነው የያዝነው። ለምን እንደገባሁት አንዳንድ ነገሮች እንዲህ ማለት ነው እና እንደነገርኳችሁ ይሄኛው ኤሪያ ይሄኛው አይአርኤል ነው ብያቸዋለሁ። የላይኛው ይሄኛው ሊኩዊዲቲ ኤሪያ ነው ማለትም እዚህ ጋር የኮንሶሌት ሲያደርግ ነበር። እዚህ ጋር ይታያቸዋል። ሊያም በ15 ሚኒት ነው የተወሰነ ኮንሶሌት ካደረገ በኋላ ሙሉ ለሙሉ ሰብሮ ነው ሄደው ማለት ነው። ከዛ ሪቴስት አድርጎ ነክቶታል ማለት ነው። ከነካ በኋላ ሄደው ግን ቢሆንም ይሄንን እንደምን እንይዘዋለን? እንደ ሊኩዊዲቲ ኤሪያ እንይዘዋለን ማለት ነው። ማርክ ካደረግን በኋላ ፕራይስ እዚህ ጋር እስከሚመጣ መጥቶ ሪያክት እስከሚያደርግልን እንጠብቀዋለን። ከዛ እንደምታዩትም ወደ ላይ ከወጣ በኋላ እዚህ ጋር የታችኛውን ታርጌት ያደረጉት ምንድነው ስዊንግ ሎ 20 አለ እዚህ ጋር እንደምታዩት። ከዛ በኋላ እዚህ ጋር ምን አለ 50 ሚኒት ላይ ስለሆነ ነው እንጂ 1 ሃወር ላይ ብንሆን እዚህ ጋር ፌር ቫልዩ ጋፕ ታይቶ ነበር። ከዛ በኋላ ታርጌት ያደረግነው ስዊንግ ሃይኑና እዚህ ጋር ፌር ቫልዩ ጋፕ ነው ማለት ነው። እዚህ ጋር ምን ሆኖ ነበር? እዚህ ጋር ለተወሰነ ሰዓት ሬዚስታንስ ሆኖ ነበር ይሄኛው ኤሪያ፣ ይሄ ሙሉ ኤሪያ ማለት ነው። ከዛ በኋላ ነው ወርዶ ከዛ በኋላ ከተሰበረ በኋላ ይሄ ምን ሆነ? ሬዚስታንስ የነበረ ወደ ሰፖርት ተቀይሯል። ሶ እዚህ ጋር ምንድነው የሚሆነው? ሰፖርት ነው የሚሆነው ማለት ነው። ፕራይስ እዚህ ጋር መጥቶ ሪያክት እንደሚያደርግ እናውቃለን። ከዚህ ጋርም ደግሞ ሪያክት እንደምናደርግ እናውቃለን። ሶ ከዚህ ወደዚህ ያለው ሙቭ መያዝ እንችላለን ማለት ነው። ከዛ በኋላ ይሄን ቲንክ ካደረግን በኋላ ኮንፈርሜሽን ነው የምንፈልገው። ማለትም ለምሳሌ እንደ ማርኬት ስትራክቸር ሽፍት፣ ፌር ቫልዩ ጋፕ፣ ሰምቲንግ እንደዛ አይነት ነገሮችን ኮሌክት እናደርጋለን ማለት ዳታ። ከዛ በኋላ ነው ኮንፈርም ካደረግን በኋላ ይሄን ትሬድ ቴክ የምናደርገው ማለት ነው። ከዛ ወደ 5 ሚኒት እንወርዳለን። 5 ሚኒት ላይ እንደምታዩት ጽድት ያለ አወጣጥ እየወጣ ነበር። ምንም አይነት ስዊንግ ሎ ቴክ እያደረገ አልነበረም። ቀጥታ ምን እያደረገ ነው? እንትኖቹ ሃየር ሃይ እየሰበረ ነው የሚሄደው ማለት ነው። ከዛ በኋላ እዚህ ጋር ሪያክት ሲያደርግልኝ የጠበቅኩት እዚህ አካባቢ ነበር ነው የሚያሰቡት፣ ግን እዚህም አልደረሰም ፕራይስ። ከዛ በኋላ ምን አደረገ? እዚች ጋር የሰራችውን ስዊንግ ሃይ ስዊፕ ካደረገ በኋላ መጀመሪያ ይሄን ራሱ እዚህ ጋር ቴክ አድርጓል፣ ይሄን ስዊንግ ሎ። ከዛ ይሄን ቴክ ካደረገ በኋላ ያው ኮንፈርም አይደለም። ምክንያቱም ይሄንን በትንሹ ሲግኒፊካንት የሆነ ስዊንግ ሎ ስለሆነ ይሄንን ቴክ ማድረግ አለበት እንደኔ ሀሳብ። ሶ እዚህ ጋር የተወሰነ ኮንሶሌት ካደረገ በኋላ መጥቶ ይሄኛውን ቴክ አደረገ። ማለትም እዚህ ጋር ምን አግኝተናል? ማርኬት ስትራክቸር ሽፍት አግኝተናል ማለት ነው። እንደምታውቁት ብዙን ጊዜ እኔ ቴክ የማደርገው ማርኬት ስትራክቸር ሽፍት ተፈጠረ ብዬ ኖቲስ የማደርገው በቦዲ ከተሰበረልኝ ነው ማለት ነው። እዚህ ጋር እንደምታዩት በቦዲ ተሰብሯል። ከዛ በኋላ እዚህ ጋር ምን ሰጥቶ ነው የሄደው? ይሄንን ቴክ ሲያደርግ፣ ይሄንን ሊኩዊዲቲ ቴክ ሲያደርግ ፌር ቫልዩ ጋፕ ጥሎ ነው ሄደው ማለት ነው። ሶ ሪቴስት እንጠብቃለን ፌር ቫልዩ ጋፕ ላይ። ከዛ በኋላ 50% ላይ ኢንተር ማድረገው። ከዛ በኋላ ስቶፕ ሎስ የታደረኩኝ ስዊንግ ሎ ላይ፣ ምክንያቱም ኦልሬዲ እዚህ ጋር ጣጣውን ጨርሶ ስለወረደ እዚህ ጋር ለመምጣት ፕራይስ ይከብደዋል ማለት ነው። እንደምታዩትም እዚህ ጋር ኢንተር አድርኩኝ። ከዛ በኋላ ስቶፕ ሎስ እዚህ ጋር አድርኩኝ። ታርጌት የማደርገው ቦታ ከስር ቅድም ያሳየዋችሁ
የስዊንግ ሃይ እና ፌር ቫሊዩ ጋፕ የዋን ሀወር ፌር ቫሊዩ ጋፕ ያልኳችሁን ቦታ ነው ታርጌት የማደርገው። ከዛ በኋላ እሱን ጋር ታርጌት ያደረኩት ቀጥታ መጥቶ ፕራይስ ሂት አድርጎታል ማለት ነው። አሪፍ የሆነ ትሬድ ነው ማለት ነው። እንደምታዩት ስቶፕ ሎሱ 16 ፒፕስ ነው። ፕሮፊቱ ደግሞ ወደ 59.5 ማለት ነው ወደ 60 ፒፕስ አካባቢ ይጠጋጋል ማለት ነው። የዩኤስዲ ጄፒዋይ ትሬዲንግ ካፕ ይሄንን ይመስል ነበር። እንደነገርኳችሁ ቅድም ዩኤስዲ ጄፒዋይን ትሬድ ቴክ ያደርኩት ሮብ ላይ ነው። አንድ ትሬድ ብቻ ነው በዚህ 3 ቀን ውስጥ ቴክ ያደረኩት ሮብ ላይ። ይህንን ደግሞ ሰኞ ላይ ነው ቴክ ያደረኩት ማለት ነው። እንትን ላይ ቴክ አላደረኩኝም። ማክሰኞ ላይ ማርኬቱ ብዙም ያው ሙቪ ያደረገ ነበር አይኑ፣ ግን ለእኔ ኮንፈርሜሽን በቂ ኮንፈርሜሽን ስላልሰጡኝ ቴክ አላደረኩም ማለት ነው። ማክሰኞ እንደምታዩት እዚህ ጋርም ካያችሁት ፕሪቪየስ ቪዲዮ ላይ ማለትም ከ2 ሳምንት ምናምን በፊት የሰራሁት ቪዲዮ ላይ እንደዚህ ትሬድ ቴክ አድርጌያለሁ። ተመልሳችሁ ማየት ትችላላችሁ። እና እዚህ ጋር መጀመሪያ ምን አደረገ ፕራይስ እንደምታዩት ሲግኒፊካንት የሆነ ስዊንግ ሃይ ነው። ምክንያቱም እዚህ ጋር ሊኩዊዲቲዎችን ቴክ አድርጓል እና ማርኬት ስትራክቸር ሽፍታ አደርጎ የወረደበት ስዊንግ ሃይ ነው ማለት ነው። ሶ ይህንም ማርክ እናደርጋለን። ከዛ በኋላ ለታርጌት ይጠቅመናል ብዬ ነው እዚህ ጋር ማርክ ያደረኩት። ከዛ በኋላ ፕራይስ መጥቶ ምን አደረገ እዚህ ጋር የተከፈተበት እንትን ነው። እዚህ አካባቢ ነው ብቻ የተከፈተው ማርኬት። ከዛ በኋላ መጥቶ ያው እዚህ ጋር ማሲቭ የሆነ ሙቭ አድርጎ ነበር፣ ግን አንድ አይነት የሆነ ቦታ ላይ ሙቭ እያደረገ ነበር ማለት ነው። ምክንያቱም እዚህ ጋር ኢኳል ሃይ ኢኳል ሎ በቃ የትም አይሄድም አሁን እዛው ነው። ከዛ በኋላ ፕራይስ ምን አደረገ ለንደን ላይ ማለት ነው እነዚህን ሊኩዊዲቲ ሙሉ ነው የወሰደው፣ መጥቶ ቴክ አድርጓል። ማለትም የዚህም ብቻ አይደለም የዚህንም ስዊንግ ሎ ነው ቴክ ያደረገው ማለት ነው። ማለትም የዚህም ነው ቴክ ያደረገው። ብዙ ጊዜ ፕራይስ እንደዚህ ሙሉ ለሙሉ ጣጣውን ጨርሶ ከሄደ ስቶፕ ሎሶችን እዚህ ጋር ብናደርግ የመነካት እድላቸው በጣም ጠባብ ነው ስቶፕ ሎሶቹ። እና እንደምታዩት እዚህ ጋር ኮንሶሊዴት ያደርገውን ስዊፕ ካደረገ በኋላ ሪጀክሽን ነው የምንጠብቀው። ታርጌት ቦታ አለን፣ እቺ ቦታ አለችን። ሶ ሪጀክሽን ነው የምንጠብቀው። ከዛ በኋላ 5 ሚኒት ላይ ወረድኩኝ ማለት ነው። ሶ 5 ሚኒት ላይ ስወርድ የምታዩት ሙቭ ማሲቭ የሆነ ሙቭ፣ ማለትም ከዚህ ጀምሮ እስከዚህ ድረስ ያለው ሙቭ በቂ ነው። ምክንያቱም ኮንፈርም ለማድረግ እዚህ ጋር ሊኩዊዲቲ ቴክ ተደርጓል፣ ስዊፕ ተደርጓል። ከዛ በኋላ ማርኬት ስትራክቸር የምንጠብቀው እዚህ ጋር ሰጥቶናል። ከዛ በኋላ ፌር ቫሊዩ ጋፕ እዚህ ጋር አለን። ከዛ ስቶፕ ሎሳችን እዚህ ጋር ኢንተር ካደረግን በኋላ ስቶፕ ሎሳችን የት እናደርጋለን? ከፌር ቫሊዩ ጋፑ በታች ከፌር ቫሊዩ ጋፑ በታች ነው ያስቀምጥኩት። እንደምታዩት ስቶፕ ሎሴን ፌር ቫሊዩ ጋፓችን ይሄ ነው፣ የ5 ሚኒት ፌር ቫሊዩ ጋፕ ነው። ከዛ በኋላ ከሱ በታች ነው ያስቀምጥኩት። ከዛ በኋላ ታርጌት ደግሞ ቅድም ያሳየኋችሁ ቦታ ነው ማለት ነው። ታርጌት ስዊንግ ሃይ ማለት ነው። ቀጥታ መጥቶ ፕራይስ እሱን ሂት አድርጓል። ከዛም በኋላ በጣም ነው የወጣው ፕራይስ። ሌላ ቦታዎችን ታርጌት ማድረግ እንችል ነበር፣ ግን ይሄ በቂ ነው። አንዴ ታርጌት ቦታ እስካስቀመጥን ድረስ እሱን ሪስፔክት ማድረግ አለብን። ሶ የሮቡ ትሬዶች ይህንን ይመስሉ ነበር። የሐሙስና የአርቡ ቅዳሜ ሪካፕ ስለማድረግ ቅዳሜ እንገናኝ። ይመቻችሁ። ፒስ